ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ ያ ረቢ ጀነት ብትል የለም አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት። አላህ ሲገልጻት ሉእሉእ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነች ሑሩል ዒን። ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት እጠለዐት ዐላ አህሊል አርድ፣ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትል አሉ ለአዳአት ማ በይነሁማ፣ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን፣ ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ፣ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ምን ዱንያ ወማ ፊሃ፣ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። እቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለች። አይተኸዋል እንዴ ትለዋለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የምቾት የደስታ የፌሽታ ዓለም፣ ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት ነው። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታ እኮ ተኛው ትላለህ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የ100 ሰው አቅም ይሰጠዋል አሉ ነቢዩ ዓለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ። አረንጓዴ ልብሶችን። ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ ተፍና ሸባቡሁም ወላ የብላ ثيابهم አሉ። ወጣትነታቸው ወደ እርጅና ማይለወጥ፣ ልብሳቸው የማያረጅ። ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስትተኩሰው የመጀመሪያውን ውበቱን ግርማውን ያጣል። የጀነት ልብስ ሁሌ ሕያው፣ ሁሌ ውብ ነው። ሁሌ ወጣትነት ነው። ሁሌ ምቾት፣ ሁሌ ደስታ። ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይህ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛል። ሁለት አገባብኝ፣ ሶስት አገባብኝ፣ ሌላ አየብኝ፣ ሌላ አሰበብኝ የለም። የዱንያይቱ አራስ ነብር ሆና ትመጣልሃለች ወደ አንተ። ስልክ የሚደወልበት ቀይር ነው የምትለው። አይሆንም። እህቷ ወንጀል ላይ ብትወርቅ ሀጃ የላትም። እኔ ለኔ ብቻ ሁን ነው የምትለው። ጀነት ውስጥ ያሉ ሴቶች እንዲህ አላ ያቁም። ልባቸው የጸዳ ነው፣ የተወረወረ ነው። ቃሲራቱ ጠርፊ
ለም የጥሚሱሁነ ኢንሱን ቀብለሁም ወላ ጃን አለ አላህ። እይታቸው እባላቸው ላይ ብቻ ያጠረ ለም የጥሚሱሁነ ያልነካቸው ያላበላሻቸው ያልደባበሳቸው ያልኮለኮላቸው ያላሳሳቃቸው ኢንሱን ቀብለሁም ወላ ጃን ከባሎቻቸው በስተፊት የሰውም ልጅ ሆነ ጅንም ያልነካቸው የሆኑ ሴቶች ምላሳም ምላሱን ተጠቅሞ ያላገኛት ባለገንዘብ በገንዘቡ ቁጭ ያላደረጋት ባለስልጣን በስልጣኑ ያላገኛት ሴት ናት። የዱንያ ሴት እኮ አግብታ ባለስልጣን የሚያሳስታቸው አሉ። አግብተው ባለሀብት የሚያሳስታቸው አሉ። አግብተው ምላሳም የሚያሳስታቸው አሉ። እውነታው ግን ይሄ ነው። የጀነት ሴት ግን እንደዛ አይደለችም። ማንም የማያታልላት የሆነች አረ ያ ረቢ አላህ ወላሂ እንደው እንደነዚህ ያሉ ሴቶች እንደው ወይት ይገኛሉ? መጥፎ የማያስቡ ዱንያ ላይ የማይሉም እንዳታስቡ። ወላሂ ዱንያ ላይ የሉም አኺራ ላይ እንጂ። ዱንያ ላይ ወይ ሞያ የላት ወይ ጸባይ የሌላት ትመጣለች፣ ወይ ሞያ የሌላት ትመጣለች፣ ወይ አስቸጋሪ እኔ አባወራ ልሁን የምትል ትመጣለች። ጊዜ ነው ትልሃለች። አረ ሸሪዓው እንደዚህ አይደለም ጊዜ ነው ትልሃለች። በጊዜ በፋሽን ወደ ኋላ የቀረ ትላለች። በሰዎች ላይ አላህ ግዴታ አድርጓል። አቅሙ ችሎታው ባላቸው ሰዎች ላይ ሐጅ ማድረግን ግዴታ ጥሎባቸዋል ይላል። ስለዚህ የሐጅ ማድረግ አቅሙ ኑሯቸው ለምሳሌ ዘንድሮ 1447 ዓመተ ሂጅራ 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። ሐጅ ዋጅብ ሆኖባቸው ሐጅ ያላደረጉ ሰዎችን አላህ ምን ብሎ እንደወቀሳቸው ተመልከቱ። ወመን ከፈረ ፈኢነላህ ገኒዩን ዐኒል ዓለሚን። ሐጅ ዋጅብ ሆኖበት ሳያደርግ ቀርቶ እምቢተኛው ነው ችልተኛው ነው የከፈረ ሰው አላህ የገለጸው እንዲህ አይነቱን ሰው አላህን ሊጎዳ እንዳይመስለው። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች። ሚስክል ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ጀነት በብር